ሰላም 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 ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተስ ሁሉ ሰላም? በእኔ ጋር እግዚአብሔር ይመስገን ደህና ነኝ። እንኳን ለብርሃነ መስቀሉ በሰላም በጤና አደረሳችሁ። እንኳን ለ2018 በሰላም በጤና አደረሳችሁ። መድኃኔዓለም አገራችንን ሰላም ያርግልን። የታሰሩትን ወገኖቻችንን ያስፈታልን። የተራቡትን ያጥግብልን። የታረዙትን ያልብስልን። 2018 የሰላም የጤና የፍቅር ዘመን ይሆንልን እና እንዴት ናችሁ? ደህና ናችሁ? በዓል እንዴት ነው? መስቀል እንዴት ይዟቸዋል? ሁላችንም የየሀገራችን አዳ ይለያያል የምናከብረው። ሁሉም በየሀገሩ ባህል ነው የሚያከብረው ማለት ነው። እንግዲህ እኔ እንኳን በማውቀው ሀገር ማታ እሸትና ገዳይ ይመጣል። የገበሬ ልጅ ከሆናችሁ እሸትና ገዳይ ይመጣል። የማሽላ እሸት፣ የበቆሎ እሸትና ጥንቅሽ የሚባል ይመጣል ማለት ነው። ይመጣና ምሰሶ ላይ ገተር ያደርጉታል። ያው መቼም የገበሬ ልጅ እኮ ዋው ነው። ገበሬ መሆን እኮ መታደል ነው። ባይዘው የምር እንደ ገበሬ ምን የሚያስደስት ነገር አለ? እና ጥንቅሽ እንበላለን። የማሽላ እሸት ይታሻል፣ ይጠበሳል በፍም እሱን እያሸን እንበላለን፣ እንቅማለን። በቆሎንም እንግጠዋለን ይላል። እርግጠኛ ነኝ። አቤት አንቺ ሆድሽ ነገር አቤት አለሚ። በቃ ሆድሽ በቃ ሊገልሽ ነው ምናምን የምትሉኝ እርግጠኛ ነኝ። እና በቃ በቆሎንም እንግጠዋለን። ጠላ ይጠጣል። ማታ ጠላው ይከፈታል፣ ይጠጣል፣ ዳቦ ይቆረሳል፣ ቡናው ይፈላል። ዋው አቤት ደስ ሲል! የእውነት የመስቀል ድባቡ ደስ ይላል። ደመራ ይለኮሳል። ውጭ ላይ እንሄዳለን። ደመራ የሚለኮስበት ቦታ እንሄዳለን። ተለኩሶ ሲጨርስ ደግሞ የቤታችን ደመራ እናበራለን ማለት ነው። እና በጣም ደስ ይላል የመስቀል ድባቡ። በዓል ደስ ይላል። ከዛ ደግሞ ጠዋት ተንቅልፋችን እንደተነሳን ደግሞ ገንፎ ይገነፋል። ገንፎ ይዘጋጃል። የገንፎ ወል በደንብ ተደርጎ ይዘጋጃል። የገብስ ማለት ነው። ከዛ ጠዋት ቡና ይፈላል። ጎረቤት ይሰበሰባል፣ ይጠራል። ገንፎ ይገነፋል ማለት ነው። ያ ገንፎ በቅቤ ይወዳል ቀልቤ እያለን እንግዲህ መብላት ነው፣ መጠጣን ነው። ከዛ በቃ ያን ያህል አሁን እንደ ሌላው የሁላችንም አከባበር ይለያያል ማለት ነው። እንግዲህ ያለው ደግሞ ቀስ ብሎ ዶሮ የሚያርዳለ፣ ስጋ የሚያመጣለ፣ ቤት ያፈራውን እንቋደሳለን ማለት ነው። እና ግን መስቀል ገንፎ ይገነፋል። እና ያንን በማስመልከት ትላንትና አንድ ቀበጥ ጓደኛ ይመታ ነበር። እንዳጋጣሚ እንደው አብራችሁ ብሉ ሲለን አስታውሶ ሲለን ማለት ነው። መታ አንዷ ቀበጣ ጓደኛዬ ለገ መስቀል እኮ ገንፎ ይገነፋል ስትለኝ፣ እውነትሽን እኮ ነው፣ ለካ ለመስቀል ገንፎ ይገነፋል። ልሽ ማን ገነፋው አልኳት። እንዳጋጣሚ ደግሞ ዱቄት ነበረ ለቤታችን። ዱቄት አገነፋላችኋለሁ። ገንፎ ማለት ነው የገብስ የነጭ ዱቄት፣ የገብስ ዱቄት እንኳን ከየት አግኝተን እና አገነፋ ነው። እንግዲህ ታወታላችሁ ቪዲዮአችንን የሰራነው ቪዲዮ ዋው የሆነ ቪዲዮ ነው የሰራነው። ልጅቷ ደግሞ ባለሙያ ናት፣ ጎበዝ ናት። አገነፋችና በላን እላቸዋለሁ። የመስቀልን በገንፎ አከበረን። እኔና ጓደኛዬ አከበረን። መስቀልን በገንፎ እያስታወስን በላን። ትውስታችንን ቀሰቀሰብን። ትንሽ በዘይት መሆኑ ነው እንጂ ቅር ያለን፣ በቅቤ ቢሆን ደግሞ በደንብ አሪፍ ነበረ። መቼም ያው አንቺን ያገባ ባል ፈረደበት ነው የምትሉኝ። መቼስ ምን ይደረጋል እንግዲህ። እና በጣም ደስ የሚል ምሽት ነበር ያሳለፍነው ከጓደኛዬ ጋር። በጣም ነው የማመሰግንሽ የኔ ውድ እህት። ግን እኮ ጓደኛ አይደለችም እህቴ ናት። እና ያው ጓደኛዬ ልበላት እንጂ ያው እህቴ ናት። በጣም ነው የማመሰግናት ትውስታዬን ስለቀሰቀሰችኝ፣ ገንፎ ስላበላችኝ መታ። አመሰግናለሁ። መልካም በዓል ይሁንልሽ። መልካም አዲስ ዓመት። ቀኒ ዘበንሽን መድኃኔዓለም እንግዲህ
ከፍ ከፍ ያደርግሽ። 2018 ሀብታም የምትሆኝበት ዘመን ይሆንልሽ። እኔንም እንደዛው መልካም ምኞታችን የሚሳካበት አመት ይሆንልን እና በያላችሁበት መልካም የመስቀል በዓል ይሆንላችሁ። ዓለም ዩቲዩብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አብራችሁኝ ስለሆናችሁ እስከ መጨረስ በጣም አመሰግናለሁ የኔ ውዶች። የምታበረታቱኝ ተጎን እየሆናችሁ አይዞሽ አልሚ በርቺ አይዞሽ እያላችሁኝ ወንድም እህቶቼ በአገሩም ከሀገር ውጭም ያላችሁት መልካም በዓል ይሁንላችሁ። በጣም ነው የምወዳችሁ። ከሀገር ውስጥም ከሀገር ውጭም ያላችሁት በጣም እወዳችኋለሁ። 2018 የሰላም የስኬት አመት ያደርግላችሁ። አመሰግናለሁ። ባይ ባይ።